ስለ ማርበርግ ቫይረስ በሽታ አጭር ዘጋቢ ፊልም። ስለ ማርበርግ ቫይረስ በሽታ መከላከያ መንገዶች ይቀርቡበታል። የበሽታው የተረጋገጠው ህዳር 4 ነው የተረጋገጠው። ሰው ከመነካካት ራሱን መቆጠብ አለበት። አሁን ነፃ ነው የሚለው ነገር እስከሚታወጅ ድረስ ማለት ህብረተሰቡ ማድረግ ያለበትን ጥንቃቄዎችንም ይማሩበታል። ትልቁ ዓላማ የሎጂስቲክ ወይም ግብዓትና መረጃ ማሳለጥ በጋራ እንደዛ አይነት ምልክት ሲታይ ወዲያውኑ ሕክምና ቦታ ማይከል መምጣት አለበት። በማቆያ የሕክምና አገልግሎት አሰጣጥ ጥራትን ይዳሰሳሉ። ቅንጅታዊ አሰራርን ለማሳለጥ የቀውስ አስተዳደርን ማስጀመር እጅግ በጣም ወሳኝ ነው። በጊዜ ሰው ከመጣ ውጤቱ ከታወቀ የመዳን እድሉ በጣም ከፍተኛ ነው። የሕክምና ባለሙያዎች ብርታትና ትጋትን ይመለከታሉ። የመጀመሪያ ሟች ባለቤት ደግሞ መርዝ ነው የሚል ሐሳብ ነበር። በቅርብ ቀን ስለ ቫይረሱ አጭር ዶክመንተሪ ፊልም እናቀርብላችኋለን። የደቡብ ኢትዮጵያ ክልል ጤና ቢሮ ኮሙኒኬሽን ዳይሬክቶሬት